ሰላም ሰላም የብርቱካን ዩቲዩብ ተከታታዮች እንዴት ናችሁልኝ? እንዴት ከረማችሁ? የኔ ውዶች እንዴት ተሳላችሁ? ሁላችሁንም በያላችሁበት ሰላማችሁን ብዝት ይበል እያልኩኝ ሁላችሁንም በየእምነታችሁ ሰላም ብያለሁ። እንዴት ናችሁልኝ? እንዴት ተስከረማችሁ? አላችሁ? አለን ይመስገን ፈጣሪ። ጠፋን አይደል? ምን ቪዲዮ እንዴት እንስራ የስርቆት ስልክ እንዴት እንስራ እየተደበቅን ማለት ነው። እና ደህና ናችሁልኝ? ዛሬ በትንሽ ነገር ብቅ ብለናል። ቻናሉ ምን እንዳይረሳም ብለን ማለት ነው። አንቺ ልጅ ዝም ብለሽ ነው እንዴ ሞኒዮንሽ ውስጥ የሆነ ነገር ልቀቂ ዝም ብለሽ ሲለኝ ከዛ በቃ አትቆጣኛልኩኝና መጣውላችሁ ማለት ነው። እና እንዴት ናችሁ? ደህና ናችሁ? አለን ይመስገን። ወደ ቪዲዮአችን እንሄዳለን። የኔ ውድ ፋሚሊዎች ቪዲዮውን ከመጀመራችሁ በፊት ላይክ እንዳትረሱ። እኔ ነግሬያችኋለሁ፣ የቤቱ ክፍያ ላይክ ነው። ላይክ እንዳትረሱ እሺ። ስትገቡ ማለት ነው፣ በር ስትገቡ ላይክ፣ ባዶ እጃችሁን እንዳትገቡ። አዲስ የሆናችሁ ደግሞ በላይክ እና በሰብስክራይብ ግቡ። ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን ማብራት አትርሱ። ሁል ጊዜ የምንለቃችሁ ነገሮች እንዲደርሱና ቤተሰብ እንድንሆን እያልኩኝ ወደ መጣንበት እንሄዳለን ማለት ነው። አጠር ያለች ግጥም ይዤላችሁ መጥቻለሁ ዛሬ። እንዲህ ትላለች። ከሰማዩ በታች ላነጋሽ ብርሃን ይላል። በትዝታ ማዕበል ልብሽ ሲናወጥ ሀገርሽን ናፍቀሽ ትንፋሽሽ ሲያጥር ብቸኝነት ከቦሽ ባይተዋር ስትሆኚ የሰው ሀገር ምድር እንግዳ ሲያደርግሽ አደራ እህቴ እባክሽ አትደንግጪ። አውቃለሁ ስደት መንገዱ እሾህ ነው። የናፍቆት እሳት ውስጥሽን ቢያቃጥል ነው። ቤተሰብን ማጣት የሀገርን አፈር በሰው ሀገር መኖር እጅግ በጣም ከባድ ነው። ግን ህልምሽ ትልቅ ነው። ክንፎችሽ ብርቱ። የዛሬው ድቅድቅ ጨለማ ያልፋል በሂደቱ። የፈሰሰ እንባሽ በከንቱ አይቀርም። ይህ የናፍቆት ሰዓት ሁሌም አይቀጥልም። ልብሽ አይሰበር፣ ትከሻሽ አይውረድ። አንቺ እኮ ጠንካራ ነሽ መቻልን የለመድሽ። ባለሽበት ቦታ ሰላምሽ ይብዛልኝ። የውስጥሽን ጭንቀት ጸጥ ረጭ ይበልልኝ። አምላክ ካንቺ ጋር ነው፣ ብቻሽን አይደለሽም። የዛሬ ስቃይሽ ነገ አይደገምም። ሩቅ ቢሆን ሀገርሽ ብንራራቅ በኪሎ ሜትር በልቤ ውስጥ አለሽ በታማኝ ፍቅርሽ። ብርቱ ሁኝልኝ የነጋዋ ፀሐይ። ለክብርሽ ትወጣለች ሁሌም ካንቺ በላይ። አይዞሽ ውዷ ጓደኛዬ ይህም ቀን ያልፋል፣ ደስታሽም ይመለሳል። የሀገርሽም አፈር በክብር ያቅፍሻል። ውስጥሽ ይረጋጋ፣ መንፈስሽ ይደሰት። የፈጣሪ ጥበቃ ካንቺ ጋር ሁሌም ይሁን ባለሽበት ቦታ ትላለች። የመዳም ቅመሞች እንግዲህ ለእናንተ ነው። ሁሌም ምንም ያህል ብትራራቁም ምንም መንገዱም ረጅም ቢሆንና ሀገራችሁን ብትናፍቁም አንድ ቀን ያሰባችሁትንና ያለማችሁትን የልባችሁን አደርሳችሁ ወደ ሀገራችሁ እንደምትመለሱ ተስፋ እየሰነቃችሁ ለወጣችሁበት አላማ ወደፊት ወደ ኋላ ሳትሉ እንደምትሰሩና ሁሌም የፈጣሪ ጥበቃ ከእናንተ ጋር ይሁን እያልኩኝ በያላችሁበት ሁላችሁም ሰላማችሁን ብዝት ትርፍርፍ ያድርግልኝ እላለሁ። የኔ ውድ ቤተሰቦች ሁላችሁንም እወዳችኋለሁ። ሰላማችሁ ይብዛልኝ። በድጋሚ ለቤቴ አዲስ የሆናችሁት ላይክ እና ሰብስክራይብ እያረጋችሁ ሰፖርት አድርጉኝ። አብራችሁኝ እስከዚህ ሰዓት እስከዚህ ጊዜ አብራችሁኝ ለነበራችሁ ቤተሰቦቼ ደግሞ ከልብ አመሰግናለሁ። እኔ ታውቃላችሁ በኔ ፋሚሊ የሆናችሁ የኔን ሲቹዌሽን በሙሉ ታውቃላችሁና አብራችሁኝ ስለምትደግፉኝ ምንም ነገር ቢሆን ምንም ነገር እንትን ቢል በቃ ከጎኔ ስላላችሁልኝ ብቻ እኔ በጣም ደስተኛ ነኝ። አይዞሽ በርቺ ብቻ እያላችሁ ለምታበረታቱኝ
እስከ ዛሬ ማብራችሁን ለነበራችሁ ከልብ አመሰግናችኋለሁ። ሁላችሁንም ውድድ ነው ማረጋችሁ። ከኔ በላይ ደግሞ ፈጣሪ ሁላችሁንም ይውደዳችሁ እያልኩኝ በርቱ የኔ ጀግኖች። የዛሬ ድካማችን ለነገ እረፍታችን ነውና ሰላማችሁን ብዝት ዝት ይበልልኝ እያልኩኝ ተሰናበትኩኝ። በሌላ ቪዲዮ እስከምንመለስ ድረስ ባይ ባይ። ውድድ ነው ማረጋችሁ።